ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ህገወጥ ስብከት ነው። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ጭብጨባ የለም። ጭብጨባ ማደናገሪያ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢመጠን ግርም ትዛቲ ዕለት ወጽእ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ መንፈስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ከረማችሁ? ብፁዕ ወቅዱስ አባታችን አቡነ ማትያስ፣ ብፁዕ አቡነ አብርሃም በጠቅላይ ቤተ ክህነት ጠቅላይ ስራ አስኪያጅ ይህን ታላቅ ጉባኤ ለመሳተፍ ከያላችሁበት የቤተ ክርስቲያን ስም የመጣችሁ የተሰበሰባችሁ አባቶች፣ ሊቃውንት፣ መምህራን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከሰነበተው አጀንዳ አንዱን ወይም ሁለቱን እጠቅሳለሁ። ምክንያቱም ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽበር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ህገወጥ ስብከት ነው። መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውሮ ሲሆን ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ህዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህ በተመለከተ ጥቂት አስታውሳለሁ። ትእዛዙን ለማክበር ነው። የትንሣኤ ሥርዓተ ዘአንበሩ አበዊከ አዳምጡ። እኔ ለምን አይደለም፣ መጽሐፍ ቅዱስ ነው። የትንሣኤ ሥርዓተ ዘአንበሩ አበዊከ አባቶችህ ነቢያት፣ አባቶችህ ሐዋርያት፣ አባቶች ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለውዳሴ ከንቱ አይደለም፣ ስለ እውነት ብቻ። ስርዓት ከተቃወሰ ምስጢር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥፋት፣ በትምህርት መለወጥ ጸጥታ ይደፍርሳል። የእኛ ስኗችን ለምንድን ነው? ማንን ልናገለግል ነው? አጀንዳውን ስሰማው እያለው ግሩም ግሩም የሆኑ ቃላት አሉ፣ አወዛጋቢም አሉ። የአነጋገር ስህተት መስለው የሚታዩ በሊቃውንት ደረጃ ተሰምተዋል። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው።
ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጆሯችሁ ወደን ያርጉ። ጭብጨባ ምን ምልክቱ? የተኛ ካለ ይነሳ። የውስጥ አንዳም ማዳመጥና ማስተዋል የሚያስፈልገን ነቢዩ የተንስ ስርዓተ ዘአንበሩ አበዊከ ከዚህ አይለፍ ከዚህ አይትረፍ ብለው ከእግዚአብሔር ታዘው በእግዚአብሔር ተጠርተው በመንፈስ ቅዱስ መሪነት ሊቃውንት በየዘመናቸው በቤተ ክርስቲያን ላይ የተነሳውን ችግር በማክሸፍ አንገታቸውን ለተሳለ ሰይፍ እየሰጡ ደማቸውን እያፈሰሱ እስር ቤት ጨለማ ቤት ገብተው የተሰቃዩበትን አጀንዳ ነው ያለ። ስለዚህ ሰማይን ከነ ሰራዊቱ ምድርን ከነ ልብሱ ለመሸከም በእግዚአብሔር መራጭነት ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትዕግስት ከመዓት ወደ ምሕረት ተመልሶ የአዳም ቀኖና ካለፈ በኋላ 5500 ዘመን የጨለማ ጉዞ ሲያልፍ ሁር አብስራ ለወለተ ሐና ተብሎ በእግዚአብሔር ቃል የተጠራው የተላከው መልአከ ሰላም ቅዱስ ገብርኤል ክንፎቹን እያማታ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ አዳምጡ እባካችሁ ቆርቆሮ ምንም አይሰራም። ይህን ቆርቆሮ ያመጣ ሰው በሽተኛ ነው። እንዳልናገር ነው የምትፈልጉት? ቁም ነገር እየተናገርኩኝ ቆርቆሮ ያንሰኛል። ስለዚህ ዓለመ ጽልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ ዓለምን ያፈናቀለበት የ5500 ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመት አልሆነ። በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነፃነት ወደ ጉስቁልና ተማርከን የገባንበት የ5500 ዘመን ጨለማ ጉዞ የተወገደበት ምስጢር ነው የምንነገሩ። ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን፣ ሰብሳቢ ሆነችን ብሏል። ይሰማችኋል? አይሰማችሁም? ዲያብሎስ የበተነውን የአዳም ዘር በሙሉ ቅድስት ድንግል ማርያም ሰብሳቢ ሆነች፣ አስተጋባተነ ሰብሳቢ ሆነችን ብሏል ሊቁ ኢራቅሊስ። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን አለመገናኘታችን ነው። ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀልም። ገና እኮ መርፌ የሚወጉትም አይለቅ። ሊቃውንት በየዘመናቸው የገጠማቸውን ችግር ለማስወገድ የክርስቶስ ፍጡር ባህሪውና ያልተፈጠረ ባህሪው አብሮ በአሐዱ ተዋሕዶ አንድ አካል አንድ ባህሪ በሚሆን አንድ ናቸው፣ አንድ ሆኑ ይላል። ባህሪ ቃል ባህሪ ትስብእት ያለመጣፋት በተአቅቦ አንድ አካል አንድ ባህሪ ሆነ ብሏል ሲመሰክር። ከነገር ቀደም ምስል ለመስማት ቅኔ መማር ያስፈልጋል። ቅኔ ብቻ አይደለም፣ አገባብ፣ እርባ፣ ቅምር ማርማት ግድ ያስፈልጋል። ተናገረ ይበሉኝ አይደለም፣ እውነተኛውን ጉዞ ለማግኘት የመጻሕፍትን ስልት አካሄድ
በጥንቃቄ ለመረዳት በጉራል ቀሪያ ከናገባቡ ተመርቋል ብሎ ይላኩታል። አንድ ተራ ሰው ብንጠይቀው መልስ የለም። የቅሪዎቹ ማካሄድ አላቸው እኮ መንገድ አላቸው። ለጉራም አይደለም የተሰወረ ለመግለጥ የራቀ ለማቅረብ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋሉ። መጽሐፍቱን ማን ገልጦ ያወቃቸው ሰው አለ እንዴ? የለም እኮ። በስልጣን አይደለም እውቀት፣ በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የታሉ አሉ? እውነተኞች መምህራን አሉ? የለም። ገና እኮ ችግራችን ገና ነው። ባህሬ ቃል ባህሬ ትስብእትን ሳያቀልጠው ባህሬ ትስብእት ባህሬ ቃልን ሳይውጠው ባህሬ ቃል እርቀቱን፣ መጥቀቱን፣ ኃያልነቱን፣ ቀዳማዊነቱን፣ አስገኝነቱን፣ ኃይሉን እንደያዘ ባህሬ ትስብእትም ግዙፍነቱን፣ ደካምነቱን፣ ውሱንነቱን፣ ደካምነቱን እንደያዘ በተአቅቦ አንድ አካል አንድ ባህሪ ሆነ። አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው ጸፋጦስ ላይ አመልማሉ ከነበልባሉ ነበልባሉ ከአመልማሉ ሳይለይ በሚገባ አስቀምጠውታል። ወልት የሚያስተይር በእንቆ ባህሪ ስጋሃ ወፈ ብርጋና የምትባላለች ኤፍሬም ተርጉሞታል፣ አብራርቶታል። ባስልዮስ በአንጾኪያም አስርቆታል። ወፈ ብርጋና የምትኖረው በጥልቁ ሐይቅ ውስጥ አዟሪት የሚባል አለ፣ ዝብድግ የሚባል አለ። በዚያ ውስጥ ነው የምትኖረው። የባህሩ ቁራ ቅዝቃዜው ሲከብዳት ከባህሩ ግዘፍ ትነሳለች። በዚህ አድርጋ እንቁን ትጸንሳለች። ጸንሳ ተመልሳ ወደ ሐይቁ ትገባለች። እንቁን የምትወልደው ከሐይቁ ውስጥ ነው። በየትርጓሜው ይታተታል። እዚህ ግን በገጸ ንባብ ነው ያለው። ዘር የለውም፣ ሩካቤ የለውም። ለትስብእትና ለመለኮት አንድ አካል አንድ ባህሪ ለመሆን በሕቱም ድንግልና መጸነስ፣ በሕቱም ድንግልና መወለድ፣ ከወለዱ በኋላ በድንግልና ጸንቶ መኖር። ቅድም ብዙ ሲነበብ ሰምቻለሁ። ቅዱስ ያሬድ እንደተገለጸለት አንጽሖ ሥጋሃ ቅዱሶቼሃ ሀደረ ላዕሌሃ ብዙ ጊዜ ብስል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይሄ የተሰወረባቸው ብዙ አባቶች አሉ። እንዴ ንባብ ይቀትል ወመንፈስ ሀዩ ይላል። አለመማርም ይጎዳል፣ አለማወቅም ያስደነግጣል። አንጽሖ ሥጋሃ ቅዱሶቼሃ ማለት ምን ማለት ነው? ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊያን ሰባክያን ሲቸገሩ፣ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ድንግል በተፈጥሯ እንኳን ከአካሏ የሚወጣ ስሜትም የለባትም። አልብኪ ነውር ወይም እንትን ላዕሌኪ ማለት ምን ማለት ነው? እስኪ የተማራችሁ አልብኪ ነውር ወይም እንትን ላዕሌኪ ሰሎሞን አንጽሖ ሥጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ሥጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው
እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበረ ይላል። ሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላነው የጠጣነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆነናል ደካሞች ስለሆነ። እነሱ ግን ግዙፍ ስጋ የሚዋሃዱ ሰው መሆናቸውንም ለማረጋገጥ ቢበሉም ቢጠጡም መንፈስ ቅዱስ አቀባም ከርሰ እማ ይላል። ከእናቷ እማ የተባለችም ደግሞ ሔዋን ናት። ሐና አይደለችም። ከሔዋን ከእናቷ ወይም ከአባቷ ከአዳም ባህሪ ጀምሮ ንጽሐ ጠባይ አልተለወጠባትም። ንጽሕት ዘር የምትባለውም ለዚህ ነው። ስለዚህ ንጽሕና ቅድስና ሀብቷ ነው። ሰማያዊ በቅዳሴውም ወሀብተ ሰማያዊ ለማርያም ድንግል ይላል። ሰማያዊ ሀብት፣ ሰማያዊ ንጽሕና ቅድስና ለድንግል ማርያም ተሰጥቶታል። ለቅዱስ ሚካኤል የአማላጅነት የተላላችነት ሀብት ሲሰጠው ለእሷ ደግሞ ሰባቱን ሰማያት አልፎ ከአብ ከወልድ ከመንፈስ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መመር ያስፈልጋል፣ መስማትም ያስፈልጋል፣ መመራመርም በሚገባው ያስፈልጋል። ወኮነ ሰማይ ዓለመ ወዓለምኒ ሰማይ። ባለቅኔው ሲፎክር እኛ መፎከር አለብን። ወኮነ ሰማይ ዓለመ ወዓለምኒ ሰማይ። በዕለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽርሐ አርያም ጎል ሆነ፣ ጎልም ጽርሐ አርያምን ሆነ። እስመ እግዚአብሔር ኮነ ሰብአ በታይቱ። በምልአት በጌትነት በአምላክነት ክብር ጸንቶ ይኖር የነበረ እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ አንበሮ ውስተ አርያም። ተዋርዶ ተሰዶ አንጦሮጦስ ወርዶ ዲያብሎስ ተጫወተበት፣ ማርኮት ተቆራኝቶት ይኖር የነበረ ስጋ አካለ ቃልን ባህርየ ቃልን ተዋሂዶ ክቡር ቅዱስ አምላክ ሆኖ በጽርሐ አርያም ታየ። አስተርእዮ በሰማይ ኮነ ይላሉ መዘምራኑ። አትሉም እንዴ? አስተርእዮ በሰማይ ኮነ። ተሰዶ ተዋርዶ ተባሮ የነበረው የአዳም ስጋ በተዋሂዶ ተቃል አንድ አካል አንድ ባህሪ ሆኖ በአምላክነት ክብር ስላገኘ በጽርሐ አርያም በመንበረ ብርሃን ተገለጠ። ወስብሐትኒ ዘውስተ አርያም ኮነ ዲበ ምድር። በኤረር በራማ በኢዮር በሰማይ ውዱድ በመንበረ መንግስት በግሩማን መላእክት አንደበት ሲመሰገን የነበረው ረቂቅ ምስጋና እነሆ በዕለተ ልደት በጎል ወሮትና መላእክት አንድ ሆነው ሲዘምሩ አሉ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። አምላክ ለሆነ ስጋ ከአብ ከመንፈስ ቅዱስ ጋራ ምስጋና ተገባው። ሰዓት ደርሷል። እየተባልኩ ነው። አዝናለሁ። ጨርሻለሁ።